በአብሮነት በጋራ ይህንን ፕሮግራም የምትከታተሉ ተመልካቾቻችን ሁሉ አላህ Subhanahu Wa Ta'ala ልፋታችሁን ጾማችሁን ድካማችሁን ሰላታችሁንም ቁርአናችሁንም ይቀበለን ወሩ ብዙ ሽልማት ብዙ ዕጣ ያለው ወር ላይ እንደመሆናችን መጠን በየዕለቱ እየተጀደድን በአዲስ መንፈስ በአዲስ ስሜት መጓዝ ያስፈልጋልና እንግዲህ ያው የአብሮነት ፕሮግራም አንዱ መልክ ያ ነው ማደስ መጀደድ ነው በየዕለቱ የሚገርም ነው ዱዓ እየነሳሁ ነው ቁርጥ ላይ ነው ያለው اللهم تقبل صيامنا وقيامنا የሚለው መጣም የኢማም ነገር አለ የኢማም ነገር እንደዚህ እንግዲህ والله ጊዜው እየገፋ ነው እኛም እየተጠቀምንበት እንደሆነ ተስፋ እናደርጋለን እናንተን ደግሞ በደንብ እንድትጠቀሙበት የተለያዩ ቲፖችን እየሰጠን ከናንተ ጋር ቆይታ እያደረግን ነው የምንገኘው አብሮነታችሁ ከኛ ጋር እንዲሆን አሁንም እንጋብዛለን በጣም ደስ የሚለው ረመዳን ብዙ ጊዜኛ እንደምንፈልገው ላንጾመው እንችላለን ወይም እንደምንመኘው የዘንድሮን ረመዳን እንደዚህ አድርጌ ነው ማሳለፈው ይላል በቲላዋው በሰላቱ በተራዊሁ በመናምኑም እንላለንና ሁሌ ግን ልክ ሲያል የመጉደል ስሜት ይሰማናል አይደል አርጋው ሊሆን ይችላል ያ የተመኘው ነገር የዘንድሮ ረመዳን በቃ ጥንቅቅ በየወጣው አትልም ምክንያቱም የመጉደል የባዶነት ስሜት መልሶ የሚጠናወተው ሰው አይጠፋምና ይሄንን ለማሻሻል ሳንወድ በግዳችን እለት ተለት አፕዴት መቀየር ይፈልጋል ለምሳሌ ሰዎች ሰሞኑን የሆነ ጭቅጭቅ ያየው ነበር ቁርአን ብዙ በቀራ አይደለም ተደቡር ባረገ ነው ይላል አይደለም በቃ ተደብር በከረመዳን ውጪ ባሉት ቀናት አድርግ እሱ አይደለም ቲላዋው ግን ትንሿም ነገር በብዙ ጥፍ የምትባዛበት ጊዜ ስለሆነ እሱን ማድረግ ነው የሚሻለው እንደውም ትልቅ አይማዎች እኮ ተፍሲር ሐለቀት العلم ራሱ ኩይት ያደርጉ ነበር በቃ ሌላ ጊዜ እናደርገዋለን ተብሎ ስለዚህ እቺን እስከ ትንሿን ጠብታ ሳይቀር የመጠቀም አንዳንዶች ደግሞ ኦፕሽን ያቀርቡ ነው በተደብር ብዙ መቅራት ሰሞኑን ወጥሩ ይዞኛል እንዴት ለግልታው ይችላል አይ ተደብር ሲባል ያው አያዎቹን ትርጉማቸውን ከመረዳት ይመነጫል ለምሳሌ እኔ መቅራት ፈልጋለሁ አንዳንድ ጊዜም የሆነ አንቀጽ ያዝ ያርገኛል አይደል እሷን ቃልፌው ዝም ብዬ ተረያርኩ መቅራቱን ተውና ቆም ብዬ ትርጉም የአማርኛ የቃል በቃል ትርጉም ምንድነው የሚለው ተፍሲር ዑለሞች ምን ብለው ይሄን ጉዳይ ትንታኔ ሰጡበት አይደል ለህይወቴ እንደዚህ ስትል ረጅም ሰዓት ልትቀራበት የምትችለውን ሰዓት ነው ሼር የምታደርገው እዚህ ውስጥ አንድ ኢስቲፋዳ አለ የምትጠቀመው ነገር አለ ግን ሚስ ያደረከው ነገር ደግሞ አለ ስለዚህ ኦፖርቹኒቲ ኮስት አለው ማለት ነው ትክክል ነው እኔ እንደውም የሚገርምህ አንድ ጊዜ ይሄንን ጥያቄ አሉ ከምንላቸው መሻይኾች መካከል አንድ ሰው ጠየቅኩት እንዴት ነው የነገር ቶሎ ብዙ በቀራ ነው ወይስ ተደብሩ ምናምንና አሁን ብዙ ጊዜ የሚመጣልህ ታሪክ ዑስማን በአንድ ቀን ያختሙ ነበር እየተባለ እነ ኢማም ቡኻሪ እነ ኢማም ሻፊዒ ሁለት ያختሙ ነበርና ይባላልና የሚመጡልን ሰዎች እንደምሳሌ ተደርገው ምን አይነት ሰዎች ናቸው የሚሉን ቀድመን ማየት አለብን አለኝ ሰይድና ዑስማን ረዲየላሁ ዐንሁ ወይ ኢማም ቡኻሪ ኢማም ሻፊዒ እኮ ማለት አረብኛ በለው ዒልም በለው ከአስከፋ የጠጡ ሰዎች ናቸው ይሄን ሁላ ዒልም እኮ ያፈለቁልን በጣም ቁርአኑን አብዝተው በሚቀሩት ጊዜ በጣም እየደጋገሙ ሲቀሩት በሚፈልቅላቸው ነገር ምክንያቱም ማለት ሲቀሩት እንደኛ ዝም ብሎ አይደለም የሚቀሩት ምሳሌ እኔ አንድ ተርታው ሰው አቀራዋለሁ ኖርማል ነው አቀራዋለሁ ግን አረብኛውን አውቄው ነህውን ሰርፉን ሐዲሱን ተፍሲሩን ሎጂኩን እያንዳንዱ ነው ሶልፊቁን በቃ አላርል ከዒልም ጋር hatta እነሱን ነው ማልፈው በተለምዶ ዱንያ እውቀት ምንላቸውን ፊዚክሱን ሳይኮሎጂውን ሁላ ነበር የሚያውቁት ይሄን ሁላ የሚያቅሰው የፈጠነ ሲያነበው እንደውም የበለጠ ዕውቀት እንዲፈነጥቅለት ሻርፕ ያረጋዋል የተለያዩ ነገሮች እንዲመጡለት ነው እንጂ የሚሆን